አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ውዶችዬ እንዴት ከረማችሁ? እንዴት ናችሁ? እኔ በጣም ሰላም ነኝ። ጠፍቻለሁ። እንግዲህ ዛሬ በስንት ጊዜ ብቅ ብያለሁ ማለት ነው። በነገራችን ላይ የወጣሁት አህሙና ፈኪን አይቼ ነው ማለት ነው። እንደዚህ ፈገግታ በፈገግታ ሆነው ሳያቸው ምንድን ነው ብዬ ላይ ስገባ ያው እንዳያችኋቸው ናቸው እንግዲህ ምን አዲስ ነገር እንዳለ ማታ ላይ እናያለን አብረን እና ዋው ዋው ብያለሁ። እንዴ እስከ ዛሬ አንድ ላይ እንዴት ሰርታችሁ ኑሮ የት በደረሳችሁ ነበር። የምር አቤት እንዴት እኮ ሰው እንዴት ተቀበላችሁ ነበር። አሁንማ ጠፋችሁ። ይሄ ሳቅ የጥሩ ያርገው ብያለሁ። ማሻአላ እና ቆይ ምንድን ነው ማለት ያኔ ተጋቡ እንዴ? እንደዚህ እኮ ተጠጋግተው ተነካክተው አያውቁም ብዬ ነው። አሁን ሴት አይነካም እሷም እንደዛው ማለት ያኔ አሁን ላይ እንደዚህ እንትን ማለታቸው እኔ ሊገባኝ አልቻለም። እስኪ አዲስ ነገር ካለ አብረን እናያለን እንጂ እና ውዱትዬ ማለት ነው ያኔ በጣም እይታቸው ቀንሷል። ምን እንደሆነ አላውቅም። በጣም የሁለታቸውም ማለት ነው። በፊት እንዴት ነበረ ህዝቡ የተቀበላቸው? አሁን ላይ ግን እንዴት ናቸው ፋሚሊዎች? አሟሟቋቸው እንጂ ሁሉም ቻናል እኮ ሲሆን ጊዜ ነው ማለት። አሁን ላይማ በቃ በተከታታይ ድራማ ደግሞ የሰራተኛ ነው ሁሉም ማለት ያኔ ከሰራተኛ ጋር የተያያዘ እንዲታይልን አረብ ሀገር ያለ ነው እንድናይላችሁ ፈልገው ነው እንጂ አሁን ያ ሁሉ ተከታይ ድራማ የሰራተኛ ታሪክ ሆኖ ነው። ማን ነው ደግሞ ኢትዮጵያ ውስጥ እንደዛ ሰራተኛ የሚያከብር ያለው? ማን ነው እንደዛ የሚወዳል? ግን ይሄ ፊልም ምናምን አረብ ሀገር ያለ ነው እንድናይላቸው እያስመሰሉ ነው እንጂ እውነተኛ ታሪክ አይደለም። ያው ዩቲዩብ ይወዳል ውሸት፣ ለዛ ነው። እኔ መቼም አላምንም። ድሮም አይዴ ሰራተኛ የሚል ነበር፣ አሁን ደግሞ አይደ ሰራተኛዋ የሚል መጥቷል። ጽናትም እንደዛው ሰራተኛ ነው። እንዲሁም ደግሞ ሌላም ብዙ አለ። ማን ነበር ደግሞ የሚለው? ኧረ ብዙ አለ። አሁን ሁሉም የሚመጣ የሰራተኛ ታሪክ ኢትዮጵያ የሚሰሩትን እንትን ሊሏቸው ነው እንጂ ማለት ነው። ያንን ፊልም እያዩ በጣም እንዲቸገሩ ሊያደርጓቸው ነው አሁን ላይ የሚሰሩት ምስኪኖች እንጂ እንደዚህ ኢትዮጵያ ውስጥ እንደዚህ ማን ነው ደግሞ ለሰራተኛ ክብር ያለው ማለት ነው። እንደዛ እያደረጉ እኮ ነው የሚሰሩት ያኔ ለሰራተኛ ክብር እንዳላቸው ፊልሙ ላይ እንደዛ ነው። እኔ ምንም አልጣመኝም ማለት ነው። ያኔ ይሄ አንደኛ የውሸት ታሪክ ነው። ሁለተኛ ደግሞ አንደኛው ነው እንጂ አሁን ላይ ኢትዮጵያ ላይ ለሚሰሩት ተጽዕኖ እንትን ይልባቸዋል ማለት መዳሞቻንን እያዩ በቤት ጥንቃቄ ውስጥ ያሉ በሰራተኛ ላይ ማለት ነው። እና በቃ እንደ ልባቸው እንዳይሰሩ ሊያደርጓቸው ነው። እጅን ያልወደድኩትም ሰው ግን በጣም ወዶ ደግሞ የሚታየው የሰራተኛ ሲሆን ነው። አሁን ለምሳሌ ማንም የሚሉት ነው ይሄ ኪራውን ሌላ ላይ ይሰራል አይታይለትም። ጽናት ጋር ግን በሰራተኛዋ ትሰራ ይታይለታል። አይደም እንደዚሁ ሌላ ጋር ትሰራለች አይታይላትም። ሰራተኛ ሆና ትሰራለች ይታይላታል። እና አረብ ሀገር ያለ ነው እንደምናይ በጣም አድርጎ ገብቷቸዋል። በጣም እንዴ ምን አለበት ሌላ አፍላ ፍቅር ነው የሚመቸኝ ማለት ነው። ያኔ በተለይ አሁን አዳዲስ የመጡት እነሱ እንጂ ሌላው ድራማ እኮ ተሰራተኛ ጋር የተያያዘ ነው። እንደኔ እኮ ለተሰራተኛ ጋር ለምን ተያያዘ? እኔም ሰራተኛ ነኝ። ለምን ተያያዘ ምናምን ብዬ ሳይሆን ያኔ እንድታይላቸው ፈልገው ነው። እውነተኛ ታሪክ አይደለም። እንደውም ደግሞ ኢትዮጵያ ላሉት አሁን በቃ ያንን ፊልም እያዩ እንዲያስቸግሯቸው ይፈልጋሉ መዳማቸው ብዬ ነው እንጂ ሌላ ነገር አይደለም። እና የውሸት ታሪክ ስለሆነ ነው። ኢትዮጵያ እንደዚህ በዚህ ልክ ሰራተኛን የሚወድና ሰራተኛን የሚያከብር ሊኖር አይችልም። በዚህ ልክ ማለት ነው። ያኔ አንዳንድ ሊኖር ይችላል ግን እነው እኮ በቃ በዛ ድራማው ሰራተኛ ነው የሚለው ማለት ነው። እና እንድታይላቸው ስለፈለጉ ነው እንጂ እውነተኛ ታሪክ አይደለም። ደግሞ ለማንኛውም አፍላ ፍቅር ይመቸኛል። በተለይ አሁን እነ ቅድስት እነ ዮሲ እንዲሁም ሌሎች አሁን የመጡት በቃ የድራማው ድምቀት ናቸው ማለት ነው። እንግዲህ ያው ዮሲን ዝሮ ቤቲ ናት ያኔ እንደዚህ ያስወራችበት እንዲሁም ደግሞ እሷ ስለምወደው
ቆይ ግን ይህንን ማለት ጭራሽ እንደው ሴቶች እንደውደት አደረገች እንጂ እኮ ምንም አልጠቀማትም። ለማንኛውም አፍላ ፍቅር ይመቸኛል። ሌላው ግን ይመቸኛል፣ ግን ያው የእውነተኛ ታሪክ ስላልሆነ እና እንዲታይላቸው ፈልገው ስለሆነ ሁሉም ሰው እንዲታይለት ይፈልጋል፣ ግን ደግሞ በዛ ብዬ ነው እና ውዱትዬ ማለት ነው። አበረታቱኝ፣ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እንሻላ እኔም እመልሳለሁ እሰራለሁ ብዬ አስባለሁ። እንሻላ ግን በአሁን ሰዓት ሁሉም ዩቲዩብ ስለሆነ ቢሰራ ስለማይታይ በቃ አለ አይደለ እንትን አይልም፣ ስሩ ስሩ አይልም። በተለይ አንዴ ተተውት ያስጠላል።